አሰላም አሌይኩም ወረሕመቱላሂ ወበረካቱ። የዛሬው ርዕሳችን የመላእክት እጅ መንሳትና የኢብሊስ እምቢታ ክፍል 2። ባለፈው የአባታችን የአዳም ይፋ መሆንና የአዳም ደረጃ፣ የአዳም ከበሬታ በሚል አንስተናል። መላእክት በሙሉ በፈጣሪያቸው ትእዛዝ መሠረት ለአዳም ሲሰግዱ፣ ኢብሊስ ብቻ በኩራትና በትዕቢት አልሰግድም ብሎ አመፀ። አላህ ስብሓንሁ ወተዓላ ምክንያቱን እያወቀ ለምን አልሰግድም እንዳለ ጠየቀው። ኢብሊስም ለዚህ መልስ ሲሰጥ በአፈጣጠር እኔ ከእሱ በልጣለሁ፣ እኔ የተፈጠርኩት ከእሳት ነው፣ አደም ግን ከጭቃ ነው፣ እሳት ከጭቃ ይበልጣል የሚል ምክንያት በማቅረብ ኩራቱን ገለጸ። ስለዚህ በኩራቱ ምክንያት አላህ ስብሓንሁ ወተዓላ እስከ ትንሣኤ ቀን ከጀነት አባረረው፣ ዘለዓለማዊ እርግማንም ረገመው። መላእክትም መላውን በአንድነት ሰገዱ፣ ኢብሊስ ብቻ ሲቀር ኮራ፣ ከከሃዲዎችም ነበር። አላህም ኢብሊስ ሆይ በሁለት እጆቼ በኃይሌ ለፈጠርኩ ከመስገድ ምን ከለከለህ? አሁን ኮራህ ወይስ ፊቱኑ ከትዕቢተኞች ነበር ካለው። እኔ ከእርሱ በላጭ ነኝ፣ ከእሳት ፈጠርከኝ ከጭቃም ፈጠርከው አለ። አላህ አለው ከእርሷ ውጣ፣ አንተ የተባረርክ ነህና ርግማኔም እስከ ፍርዱ ቀን ድረስ ባንተ ላይ ይሁን። ሳድ ከ73 እስከ 78። የኢብሊስ ከጀነት መባረር። ኢብሊስ ለአደም አልሰግድም ብሎ ባሳየው ኩራት፣ ትዕቢትና አመፃኛነት የሚገባው ዋጋ ተዋርዶና ተቃሎ ከጀነት መባረር ሆነ። አላህ እስከ ፍርድ ቀን ድረስ በሕይወት እንዲያቆየው ኢብሊስ ጥያቄ ማለትም አቤቱታ አቀረበ። አላህ ስብሓንሁ ወተዓላ ራሱ በጥበቡ ለሚያውቀውና ለወሰነው ጉዳይ ምንም ምክንያት የኢብሊስን ጥያቄ ተቀበለው። ኢብሊስ ረዥም ዕድሜ ከፈጣሪ የለመነበትን ምክንያት ሲናገር፣ ጌታዬ ሆይ በእኔ ላይ ባሳለፍከው ውሳኔ መሠረት የአዳምን ዝርያ ላጠመው፣ ከቀጥተኛው መንገድ ላስወጣው፣ የሚቻለኝን ዘዴ ሁሉ ለመፍጠርና ጥረት ለማድረግ ቆርጬ መነሳቴን በመሐላ አረጋግጣለሁ በማለት ዛተ። ዘንግተውና መንፈሳቸው ተዳክሞ የሚገኙበትን አጋጣሚ ሁሉ እየተጠባበቅኩ በሚቻለው አቅጣጫ ሁሉ በማሰማራት አጠማቸዋለሁ፣ አሳስታቸዋለሁ፣ አበላሻቸዋለሁ። አብዛኞቹን አንተን እንዳያመሰግኑ እንዳያወድሱህም አደርጋቸዋለሁ በማለት ለእኩይ ዓላማው ቆርጦ መነሳቱን በእብሪት ገለጸ። ነገር ግን አላህ ስብሓንሁ ወተዓላ ክፉኛ ገሰጸው። ከጀነት ውጣ፣ ከእዝነቴ ከጸጋዬ ጥላ ተወግዘ ተባረሃል። ከአንተም ሆነ ከአዳም ዝርያዎች አንተን በተከተለ ሁሉ ጀሃነምን እንደመሞላት በመሐላ እገልጻለሁ በማለት ቁጣውን አወረደበት። ይህንኑ ሁኔታ አላህ ስብሓንሁ ወተዓላ በሚከተለው የቁርአን አንቀጽ ገልጾታል። ከእርሷ ከገነት ወይም ከሰማያት ውረድ፣ በእርሷ ውስጥ ልትኮራ አይገባህምና ውጣም፣ አንተ ከወራዶቹ ነህና አለው። እስከሚቀሰቀሱበት ቀን አቆዩኝ አለ። አንተ ከሚቆዩት ነህ አለው። ስላጠመምከኝ ለእነርሱ በቀጥተኛው መንገድ ላይ በእርግጥ እቀመጥባችኋለሁ አለ። ከዚያም ከፊቶቸው ከኋላቸውም ከግራዎቻቸውም በእርግጥ እመጣባቸዋለሁ። አብዛኞቻቸውንም አመስጋኞች ሆነው አታገኛቸውም አለ። የተጠላህ ብራሪ ስትሆን ከእርሷ ውጣ። ከእነርሱ የተከተለህ ከእናንተ ከመሃላችሁም ገሃነምን በእርግጥ እሞላታለሁ አለው። አልአዕራፍ ከ13 እስከ 18። በሌላ በኩል ደግሞ ኢብሊስ በጎ ሰሪ የሆኑትን መልካም የአላህ ባሪያዎች ሲቀሩ የአዳምን ዘር ለማሳሳት ታጥቆ መነሳቱን እንደተናገረ ቁርአን ይገልጽልናል። እንዲህ በማለት ለመላእክትም ለአደም ስገዱ ባልናቸው ጊዜ አስታውስ፣ ወደውም ሰገዱ፣ ኢብሊስ ብቻ ሲቀር። ከጭቃ ለፈጠርከው ሰው እሰግዳለሁን አለ። ንገረኝ፣ ይህ በእኔ ላይ ያበለጥከው ነውን? እስከ ትንሣኤ ቀን ድረስ ብታቆየኝ ዘሮቹን ጥቂቶች ሲቀሩ ወደ ስህተት በርግጥ እስባቸዋለሁ አለ። አላህም አለው ሂድ፣ ከእነሱም የተከተለህም ገሃነም የተሞላች ቅጣት ስትሆን ፍርዳችሁ ናት። ከእነሱ የቻልከውንም ሰው በድምፅህ አታል፣ በእነሱም ላይ በፈረሰኞችህ በእግረኞችህም ሆነ ለልብ አውጅ፣ በገንዘቦቻቸውም በልጆቻቸውም ተጋራቸው፣ ተስፋ ቃልም ገባላቸው። ሰይጣንም ማታለልን እንጂ ተስፋ ቃልን አይገባላቸውም። ባሮቹ በእነሱ ላይ ፈጽሞ ለአንተ ሥልጣን የለህም፣ መጠጊያም በጌታህ በቃ።
አልኢስራ ከ61 እስከ 65። በዚህ በቁርአን በተወሳው ታሪክ መሠረት አላህ ስብሓነሁ ወተዓላ ለአዳም ሰላምታ አቅርቡለት፣ አክብሮታችሁንም እጅ በመንሳት ግለጹለት በማለት ለመላእክቱ ትእዛዝ ሰጣቸው። ሁሉም የፈጣሪያቸውን ትእዛዝ ሲያከብሩ ኢብሊስ ብቻ እምቢተኛ ሆነ። ከጭቃ ለፈጠርከው ሰው እንዴት እሰግዳለሁ ጌታዬ ሆይ? እኔ አብልጠህ አክብረኸው እንድትሰግድለት ስላዘዝከኝ ፍጡር እስቲ ንገረኝ። እኔ ከእሱ የምበልጠውኝ ሳለሁ እሱን እንዴት ከኔ ይበልጥ አከበርከው? ሕይወቴን እስከ ትንሣኤ ቀን ድረስ ብታረዝምልኝ አንተ የጠበቅካቸውና የተከላከልካቸው ጥቂቶች ብቻ ሲቀሩ ዘር ማንዘሩን በማሳሳትና በማጥመም አጠፋዋለሁ በማለት ዛቻውን ገለጸ። አላህ ስብሓነሁ ወተዓላ ቁጣና ማስጠንቀቂያውን ሲገልጽ በመረጥከው መንገድ መጓዝና የፈለግከውን መስራት ትችላለህ። ከአዳም ዝርያ አንተን የተከተለ ሰው አንተም እነሱም ዋጋችሁ ጀሃነም ትሆናለች። እሷ ጀሃነም በቂና የተሞላች ዋጋ ናት በማለት ተናገረ። አላህ ስብሓነሁ ወተዓላ በተጨማሪ ማስጠንቀቂያውን ሲናገር አሳስት፣ የቻልከውን ሰው በኃጢአት ተግባር ላይ አሰማራው፣ የሚቻልህን ያህል ልዩ ልዩ የማሳሳቻ ዘዴ ፍለጋህን ቀጥል፣ በተከለከለ መንገድ ገንዘብ ሰብስብ፣ ለኃጢአት ተግባር እንደሚያውሉት በገንዘባቸው ተጋራቸው፣ ልጆቻቸውንም እንዲያከፍሩ ከሃዲዎች እንዲያደርጉና በመጥፎ ተግባር ላይ እንዲያሰማሯቸውም አድርግ፣ ውሸት የተመላበት የተስፋ ቃል ኪዳን ግባላቸው በማለት የልቡን እንዲሠራ ፈቀደለት። አላህ ስብሓነሁ ወተዓላ የዚህን ውጤት ሲገልጸው ሰይጣን የሚገባው የተስፋ ቃል የሽንገላና የማጭበርበር ብቻ ነው። ፍጹም በሆኑት ሙእሚን የአላህ ባሮች ላይ ኢብሊስ ስልጣን ችሎታም የለውም። ምክንያቱም እነሱ ወደ ጌታቸው ተጠግተዋልና። መልካም እርዳታም በሱ ይብቃ ብሏል። ወሰላሙ አሌይኩም ወረሕመቱላሂ ወበረካቱ። በሚቀጥለው የሐዋ መፈጠር የአዳም ኀጢአትና የአዳም ምሕረት ማግኘት ከጀነት መውጣትን በሚለው በሁለተኛው ክፍል እስከምንገናኝ ወሰላሙ አሌይኩም ወረሕመቱላሂ ወበረካቱ።